ጸጋና ሰላም ይበዛላችሁ ቅዱሳን ተባረኩ። የእግዚአብሔር ቃል እንዲህ ይለናል፣ ጌታ ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር ለእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ስለ አንዳች አትጨነቁ። ክብር ለመንፈስ ቅዱስ ይሁን። ምን አለ? በጸሎት በልመና ከምስጋና ጋር ለእግዚአብሔር አስታውቁ እንጂ ስለ አንዳች አትጨነቁ ያለው እግዚአብሔር ነው። ትላንታችን ሄድ አይተን እናመሰግነዋለን። ትላንት የረዳን ያገዘን፣ እንደ ሰይጣን እንደ ክፉ ሰዎች እንደ ጨለመው ዓለም ዛቻ ያላረገብን ትላንታችሁን ቆም ብላችሁ አመስግኑ። ትላንታችን እያመሰገንን ነገ ደግሞ እንለምነዋለን። ደግሞ ነገ እንማልዳለን፣ ለሌላው እናስታውቀዋለን። እሱ እኮ አባታችን ነው። እሱ እኮ ንጉሳችን ነው። እሱ እኮ ጌታችን ነው። እሱ እኮ ዘላለማችን ነው። እሱ እኮ ወዳጃችን ነው። ወዳጆቼ ብሎናል፣ ልጆቼ ብሎናል፣ ርስቶቼ ብሎናል። የማይናወጥ መንግስት ነው የምንቀበለው። በመፍራት በመንቀጥቀጥ በምስጋናና በምልጃ እናስቀምጠለታለን። በጌታ በኢየሱስ ክርስቶስ ስም በሮች አውቀው ይከፈቱላችሁ። ትላንታችሁን እያሰባችሁ ነጋችሁ የተአምራት ይሁን፣ ነጋችሁ የበረከት ይሁን፣ ነጋችሁ የቅባት ይሁን፣ ነጋችሁ የድንቅ የተአምራት የምልክት ይሁን። በጌታ በኢየሱስ ስም በጠላታችሁ ፊት ዝዋችሁ የተትረፈረፈ ይሁን። በምስጋና ከክብር ወደ ክብር ከኃይል ወደ ኃይል ውጡ። በጌታ በኢየሱስ ስም አትለኩ፣ አትነኩ። እናንተን እነካለው ያለ እግዚአብሔር ወደ እናንተ የሚዘረጋ ወደ ባለቤቱ በሰባት ይመለስ። በደሙ ተሰወሩ፣ በኃይል ተሞሉ፣ በጸጋ ተሞሉ ብዬ ከመቅደሱ ባረኳችሁ። ብሩካን ናችሁ።